ፍቅራችን አብቅቷል ከዚህ በኋላ። ለምን ወደዋለሁ እኮ አውቃለሁ፣ ግን ከአንቺ ሊሳይን ሲላቻ ሀያት ናት። ከምን አወቅሽ? እሱ የኔ ሁለተኛ አካውንት። ኧረ ይቅር በይኝ በእናትሽ። ያለፈው ጊዜ ሰው አይታበስም። ወልዳ ታቦት ተሸካሚ ቄስ ነው የወለዱኝ። ሞቷል። ቢሞቱም ጊዜው ሲደርስ የማይሞት የለም። ለምን አልጦምም? ጦም ሲፈታ አድርጎ እጠጣለሁ። አሁን ደግሞ ሚሪንዳና ሻይ እጠጣለሁ። ሚሪንዳ ይወዳሉ በጣም። ለምን በጣም መጣም ጤት ነው ተገንቶ መጣም የሚጠጣው። ምግብ ይበላሉ፣ ግን በደንብ ምግብ መብላት አለቦት። እየበላሁ ነው። ጎሽ እሰይ እሰይ፣ እየበላሁ ነው። ለምን አልበላም? እሰይ። የማሽኑ እየተሸከመ ያምጥቶ ዛለ የማሽኑ አጠጣለሁ። እርጎስ? እርጎ ጦም ሲፈታ ወዲያ ጦም ነው። ምን ይዘው በጣም ምንድነው ይችላል? ያው ማምሳብር ዘርበይ ዘባክሽ አምሳብር ቂጥሽን ጥረጊበት። የአምሳብር ጉዳይ የለኝም። ምን ነው እባክህ ሴትዮዋ በግ የአምሳብር ጉዳይ የለኝም። እኔ 50 ብር አይቀበሉም። ኧረ እኔ የአምሳብር ስራ የለኝም። እኔ አልተወለድኩበትም። እልም መፍቻ 1000 ብር ነው። እልም መፍቻ እልም ታለሽ። ህልም የለኝም እንዲመርቁኝ ነው። አይ በ50 ብር ክሽን ጥረጊበት። የ50 ብር ምርቃት ወይ የኔ ፍቅር ወይ ነገ አብረን እናድራለን። ግን ምን እንደባለፈው እንዳታስደብረኝ። ምን አድርጌ ፍቅር? አንተ ግን ከጀንዳኔል ብዙ ነገር መማር ያለብህ ይመስለኛል። አልገባኝም። ለምሳሌ ምን? አልወድም ማለት እንደሚያስቀጣ ነው። ወንድ ልጅ ካገባ በኋላ አልጋው ላይ እንደተኛ ነው ምግብ የሚቀርብለት አይደል? አልጋው ላይ ምግብ እንዲቀርብለት እኮ ሰራተኛ እንጂ ሚስት ያስፈልግ። አይ እንደዚህ እያላችሁ እኮ ከእናንተ የሰራተኞቻችሁ የሚጥማል። ምን ምግቡ ነው? ምግቡ እስኪ አስቢው። አልጋው ላይ ሆኖ ከዛ ጠይቦ ከዛ እናቴ ምን ትለኝ ነበር መሰለው? ወንድ ልጅ ሆዱ ሲሞላ ነው ጭንቅላቱ የሚሰራው ትለኝ ነበር። እስኪ እናትሽን ስልክ ስጪኝ። ፈለከው?